በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የልዑል እግዚአብሔር ቤተሰቦች፣ የእናታችን የማምላክ ወዳጆች፣ የቅዱሳን አክባሪዎች፣ በወደደን ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል እንደምን አላችሁ? ስንክሳር ዘወርኀ ኅዳር 10 እንደ አምላካችን መልካም ፈቃድ አነባለሁ። እስከ መጨረሻ አዳምጣችሁ ሀሳብ አስተያየታችሁ በኮመንት ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድታበረታቱኝ በልዑል እግዚአብሔር ስም በትህትና እጠይቃለሁ። ስንክሳር ዘወርኀ ኅዳር 10 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ኅዳር 10 በዚህች ቀን ቅዱስ ንጹሐን መነኮሳትም ደናግል እናታቸው ሶፊያንም በሰማዕትነት አረፉ። ሊህን ቅዱስ ከተለያዩ ሀገሮችም ቦታዎች ሲሆኑ መለኮታዊ ፍቅር በአንድነት ሰበሰባቸው። የምንኩስናንም ልብስንም ለበሱ። ይኸውም የመላእክትም ልብስም ነው። በሮሜ ሀገር ካሉ ገዳማትንም በአንዱ የሚኖሩ ሆኑ። ቅድስት ሶፊያንም በእነርሱ ላይ መኔትም ሆነች። እርሷንም ጸጋንንም እውቀትንም የተሞላች ናት። የቅዱሳን መነኮሳት ገድልን በማንበብ እየጾሙ እየጸለዩ በምድር ላይም እንደ መልእክትም እስከሆኑ ድረስም መንፈስም እድገትም አሳደገባቸው። ከእነርሱም በአንድም ገዳም ውስጥም 70 ዓመትም ያህል የኖሩ አሉ። ከውስጣቸውንም ልጅ እግሮችም የሆኑ አሉ። ከሃዲ ንጉስም ኦሊያኖስንም ከፋርስም ንጉስ ከሳቡርም ጋራ ሊዋጋ በሮሃ ሀገር በኩል በሚያልፍ ጊዜ እርሱ ሳቡርም ሊወጉ ወደ እርሱም እንደሚመጣ ሰምቷል። አልፎ ሊሄድም በውስጡ እሊህም ደናግልም ያሉበት ገዳም አይቶ ይህም ምንድን ነው ብሎ ጠየቀው። ሰዎችም ይህን ደናግሎችን ገዳም ነው አሉ። በዚያን ጊዜ ወደዚህን ገዳም ገብተውም ደናግሎችም እንዲገሏቸው በገዳም ውስጥም ያለ ገንዘባቸውን ሁሉ እንዲዘርፉም ወታደሮችም አዘዘ። ወታደሮችን ገብተውም እሊህም ደናግልን በሰይፉ ገደላቸው። ገዳሙም አጠፉ። የገዳሙ ገንዘብም ሁሉ ዘረፉ። ከሃዲውንም ንጉስ ግን ስለ ወንጋቸው በቀል እግዚአብሔርን ተቀበለው። ይህንንም እንዲህም ነው ያጠፋው ዘንድ ሰማዕቱ መርቆሪዎስም አዘዘው። መርቆሪዎስም በአካለ ነፍስም ሂድ፣ በጦርም ወጋው፣ በክፉ ሕማማት ሞቶ ወደ ዘላለም ስቃይም ሄደ። እሊህን ቅዱስ ደናግልም ግን ወደ ዘላለም ተድላ ደስታን ገባ። ለእግዚአብሔር ምስጋና ይሁን። እኛንም በዚህችን ደናግልም ጸሎት ይማረን፣ በረከታቸውን ከኛ ጋር ትኑር ለዘላለም አሜን። አርኬ ሰላም ለደናግል እመተደልዎ በእመተሃውየ ለወልደ ማርያም ድንግል እንዘ ይተልዋ ግእዞ ሶበ ኡልያኖስ ቀተሎ ለእሎን በተጋእዞ እግዚአብሔር መስተበቅል ለመርቆሪዎስ አዘዞ በቀለ ደሞን በኩናነ ይርግዞ። በዚህች ዕለትም በእስክንድርያ ስም አገር ሊቀ ጳጳስ በድሜጥሮስን ዘመን ስለ ጾመ ሥርዓት ቅዱስ ሊቃነ ጳጳሳት የኤጲስቆጶሳት የአንድነት ስብሰባም ተደረገ። በዚያም የአንድነትን ጉባኤ የመሰብሰባቸው ምክንያት እንዲህም ነው። የክርስቲያኖች ወገኖች በጥር 11 ቀንም በከበረች በጥምቀትን በዓል ተጠምቀው በማዕቱንም የከበረች የ40 ቀንንም መጾምም ይጀምራሉ። እስከ የካቲት 22 ቀንም ጾመው ይፈታሉ። ከዚያም በኋላ በመጋቢ በ23 የሕማማት ሰሙንም መጾምን ይጀምራሉ። በዚያ ወርም በ27 የስቅለትንም በዓል ያከብራሉ። በ29 ክብር ይግባውና የመድኃኒታችን የኢየሱስ ክርስቶስ የትንሣኤውንም በዓል ያከብራሉ። ይህንንም ድሜጥሮስን በእስክንድርያስ ሀገርም ሊቀ ጳጳስ ሆኖ በተሾመ ጊዜ በእርሻው የተዳደረ መጽሐፍትን የማያውቀው ጨዋ ሰውም ቢሆን እግዚአብሔር በመለኮታዊ ስጦታው ልቡን ብሩህም አድርጎ የብሉይንና የሐዲስ መጽሐፍን የቤተ ክርስቲያንም ሕግም አወቀ። ከእርሳቸውም ብዙዎችን ተረጎመ። ከዚህም በኋላ በመንፈስም ቅዱስ ገላጭነት ባህሪ ሀሳብ የተባለ የዘመንን ቁጥርም ጻፈ። ይህንን ክብር ይግባውና የመድኃኒታችን የኢየሱስ ክርስቶስ አጽዋማት በዓላቸው የሚታወቅበት እሊህን የከበረች የ40 ቀንም ጾም የሆሳዕና ውድቀትንም ስቅለትንም ትንሣኤን በ40 ቀንም ዕርገትም ከትንሣኤም በኋላ
በ50ኛው ቀንም መንፈስ ቅዱስ የወረደበት ናቸው። ይህንንም ጽፎ ወደ ሮሜ ሀገርም ሊቀ ጳጳሱ አባ ፊቅጦስ ላከ። ሁለተኛ ወደ አንጾኪያንም ሀገር ሊቀ ጳጳስም አባ መክሲሞስም ላከ። ዳግመኛ ወደ ኢየሩሳሌም ሀገር ሊቀ ጳጳስ አባ አጋቢዮስም ላከ። እነርሱም ባነበቧትም ጊዜ እጅግም ደስታ ተሰኙበት። የሮሜም ሀገርም ሊቀ ጳጳስ አባ ፊጦርም በሮሜ ሀገርም ሁሉ ያሉትም ኤጲስቆጶሳትም አዋቂዎችም ብዙዎች ሊቃውንትም ሰበሰቧቸው። ይህን የዘመንን ቁጥርም አስነበበላቸው። እጅግም በጣም ጥሩ ሆኖ አግኝተውም ደስ ተሰኙበት። በደስታም ተቀበሉት። አባም አባዘተውም በመጽሐፍም ለሁሉም ሀገሮች ላኩት። እነዚህም ስዕላትም ጸንተው ተሰርቶ ኖረ። ከዚህም በኋላ ልዑል ሶስቱ የሆነ አንድ እግዚአብሔር ፈጽሞ እያመሰገኑ ወደ የሀገራቸው ገቡ። ለእነርሱም ክብር ምስጋና ይሁን ለዘላለሙ አሜን። አርኬ ሰላም ለክሙ ካህናተ ሰባሄ ወዘምሮ ዛፍጠን ክሙ ሀዊረ እንበለ ተድህሮ ውስተ አሐዱ መካነ ለተጋብኦ ወለአማ ህበሮ ሀሳበ አበቅቴ ዘመንፈስ ቅዱስ መሃሩ እምነ ድሜጥሮስም አብትንስኡ አእምሮ። በዚችም ዕለት የጳውሎስ እና የሶስቱም ሰማዕት መታሰቢያቸው ነው። በረከታቸውን ከኛ ጋር ትኑር ለዘላለሙ አሜን። ከዳር 10 ቀን የሚከበሩ የዓመታዊ ቅዱሳን በዓላት ቅዱስ ሶፎንያ ሰማዕት፣ የናግለ ሮሜ ሰማዕት፣ ቅዱስ ጳውሎስ ሰማዕት፣ ቅዱስ ጴጥሮስ ሊቀ ጉቡአነ ኤጲስ ቆጶሳት። ወርሃዊ በዓላት ቅዱስ ናትናኤል ሐዋርያት፣ ቅዱስ ኒቆዲሞስ ለሀገረ ሜራ አቡነ መልከ ክርስቶስ፣ ቅዱስ ያዕቆብ ሐዋርያ ወልደ እልፍዮስ፣ ቅዱስ እሌኒ ንግሥት አለ፣ ቅዱስ ቆስጠንጦኒዮስ፣ ቅዱስ ዕፀ መስቀል። ለእናንተንም ጠጉር በመሸረብም ወርቅን በማንጠልጠልም ወይም ልብስንም በመጎናጸፍም በውስጡ የሆነም ሽልማትም አይሆንላችሁ። ነገር ግን በእግዚአብሔር ፊት ዋጋን እጅግ የከበረ የዋህ ዘግተኛ መንፈስ ያለው የማይጠፋን ልብስም ለብሶ የተሰወረ የልብም ሰው ይሁንላችሁ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 3 ዛቅረቡ ማህሌታ ዘክርያ አላፈ መለተ ተንጸምዱ ከዘለፈ ለለ አነበቡ ተወከፈ ዘንዴት የመጽሐፍ እንተረሰይ ከእግዚኦ ጸረቀ ነበለ ተውከፈ እምእለ አቡኡ ብኡላን ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ መነኮሳት ኬራን ባርኪ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ መንኡስ ሕፃን ለዘ ጸሐፎ በክርሳተ ወለዘ አጽሐፎ እንዘ ይድርስ ለዘ አንበቡ ወዘ ተረጎሙ በልሳነ ሐዲስ ወለዘ አሰምዑ ቃሎ በዝነ መንፈስ በጸሎተሙ ማርያም ወራቂተ ኩሉ እምባሰ ሀቡረ ይምሃረነ ኢየሱስ ክርስቶስ። ጌታችን ሆይ ከብልጽግናቸው ብዛት የተነሳ ብዙ መባንን ካገቡትም ይልቅም የድሃይቱን አነስተኛው መባ እንደተቀበልክም ለሁሉ ጊዜ የሚያገለግሉ ኃይላፍ መላእክት እያሰብኳቸው በችግር ጊዜ የማቀርብልን ምስጋና ተቀበለኝ። እናንተ ቅዱሳን ነቢያት፣ የወንጌልንም ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹም ደናግል እንዲሁ ደጋጎች መነኮሳት ሆይ ልጅ አዋቂ ሳይልም የምንሰበሰብበት የጉባኤ ቦታንም ይህንን መጽሐፍ ወረቀትም አዘጋጅቶ ተራራንም ብራናም ዳምጦ የጻፈውን ያጻፈውንን ከግዕዝ ወደ አማርኛ የተተረጎመውን ቃሉን ንባቡን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠው በደለኛ ሁሉ የምታስተሰርይ የጌታ እናቱ በማርያም ጸሎቱ ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።